ካላችሁ ምናልባት እናንተ ብትሄዱበት አካሄድ ካላችሁ ሂዱ። እኔ ግን በምርመራና በምርመራ ብቻ ነፃነታችንን አውጁልን እያልኳችሁ ነው። እሺ እናንተ እኛ ደግሞ እየጠየቅናችሁ ያለነው እነዛን ሶስቱን ሰዎች አቅርቡልን ነው። ቀበርናት የሚሉትንና ያቺን ሰዎች ሁለቶቹን ያቀርብልሻለሁ። መቼ? ነገ ስንት ሰዓት? ሰዓቱ ያለንበት የህገ ወጥ ቦታ ስለሆነ እንደዚህ ሰዓት ብዬ ልነግርሽ አልችልም። እሺ እኮ ቀደም ብለህ ዋትሳፕ ላይ ትነግረኛለህ። ከዛ ኮንፈረንስ ደውለህ ሁለቱን ታስገባቸዋለህ። ጥያቄ እንጠይቃቸው። ችግር የለውም። እሺ እንደገና ለመጨረሻ ጊዜ አብራት ነበረች ያልከውን ትግርኛ ተናጋሪዋን እህታችንን ልታቀርብልን ትችላለህ? ሶስተኛ እሱን በኮንፈረንስ እሷን አመጣጥ ያው ነግሬሻለሁ እኮ ፈልጋትና መቼም አንተ አታጣፍም። እኔ ራሱ አላናገርኳትም። እዛው ነበረች ስላሉት እዛው ነበረች ስለተባለች ልጅቷ በረከት በመንገዱ ይሄን ጠይቂው። ፎቶ አሌክስ ሊኮል ያለው ፎቶ ሰውዬ ታውቀዋለህ አታውቀውም? ይሄን ብቻ ጠይቂ። እሺ አሌክስ የላከልክን ፎቶ ሰውዬ ታውቀዋለህ ወይስ አታውቀውም? መቼን ይላክለት አሌክስ? አሁን የሆነ ዋትሳፕ ላይ አሁን አንዴ ዋትሳፕክን ቼክ አርግ። አሌክስ የላከልክን ፎቶ ታውቀዋለህ? አንዴ ቼክ አርግና ንገረኝ ፕሊስ። ቴንኪዩ። ሌላ አቡዬ ተክለይ ከይቅርታ ጋር በአይን ያላየሁም ስትሞት ኃላፊነት ነው እንጂ የምወስደው ካለ እዛ ላይ ሞተች ብለው የነገሯችሁ ሰዎች ይቺ ልጅ አግተው እንደ ሞተች አድርገው እዛ ላይ የሆነ ሬሳ አንስተው ይሄን አስመርምሩ ብለው በውሸት እየሸወዷችሁ እንደሆነ አንተንም ጭምር ነው ነፃ የምናወጣ። ከእውነታ ጎንና ከኛ ጎን ቁምልን። ልጅቱን አግተው ሙታለች ብለው ካሳመኑ በኋላ ለይመች ደውልለት ብለው ካትደወሉ በኋላ አካባቢው ያለውን አጥንት ሰባስበው ይህን አስመርምሩ ብለው ለጊዜ መግዣ ልከውልህ ከሆነ ከዚህ በኋላ እርምጃ ሊወስዱባት ፈልገው ከሆነ ከልጅቱ አንተ ከኛ ጎን መሆን ያለብህ። በማታውቀው ነገር እዛ ውስጥ አትግባ በይልኝ እሱን ሰውዬ። ቢካዝ በዚህ ጉዳይ ስለማንላቀቅ ማለት ነው። ትክክል። ሰምተካል ተክላይ ወይስ ልድገምልክ? እኔ የሕክምና ባለሙያም አይደለሁም የህግ ባለሙያም አይደለሁም። አይ ተክላይ ከሕክምናና ከህግ ጋር እኮ አያገናኘውም። ልንገርክ ያወጣል። ግን ልንገርክ እነዚህ ሰዎች አንተን ዋሽተውክ እንዳይሆን አሁን አንተ በአይንክ ያላየከውን ነገር ስታመን ጥሩነትህን ነው የምታሳየው። ገባክ? ሳታይ አመንክ። ግን እኛ ደግሞ ማየት ማመን ነው በሚለው ስለሆነ የምንስማማ ልጨርስልክ ወንድሜ። በአይንክ አስክሬኗን ስላላየክ መሞቷን በአይንክ ስላላየክ ፕሊስ ቆም ብለህ ካስብና እነዚህ ሰዎች ሳትሞት አውቀው ሞተች ብለው አግተዋት አንተን አሳምነው ለይመች እንድደውል አድርገው ምናምን ሊሆን ስለሚችል ይህንን አስብበት። ከኛ ጎን ቆመክ እውነታው ወጥቶ ያንተ ንጽህና ይጠራልሃል። ገባህ? በሰው እንደዚህ አትተማመን። እኔ እንደብቀው እነዚህ ሰዎች እኔን ዋሽተው ያልሆነውን ነገር ተናግረው እኔንን ሌላ ልጅቷ ሌላ ደብቀው ሙታለኝ ብለው ለእኔ ተናግረው እንደዚህ ከሆነ ሳ ብለሽ ነው የተጠራጠርሽው አይደለም? ከሆነ እኔን ስቀሉኝ፣ አስመርምሩና እኔን ስቀሉኝ። ይህን ያህል በአይነት ላይ የወሰድኩትም ለዛ ነው። ይህን ያህል ትተማመንባቸዋለህ በሶስተኛ አካል? ሚኪ ሀቡ ላይ የመጀመሪያው ጥያቄ ግን ለምን አይመልስልንም? አልመለሰማ። አንድ የፎቶ ጥያቄ መልስልን። የዲኤንኤ ምርመራ ይሄ ነው ብለው አምጥተው ሰጥተው ከሆነ እየነገርከን ያለው እንደገና እንላክ እያልክ ከዚህ በኋላ ለዲኤንኤ ምርመራ ተዘጋጁ ማለት የለብም። ልከውልህ ከሆነ 100% አምናቸዋለሁኝ ልጅቱ ሙታለች ብለህ ከሆነ ልጆቹን አቅርብልን፣ በቪዲዮ ይቅረቡና ያስረዱ እያለህ ነው ወንድሜ። እነሱ ዲኤንኤ አስመርምረው ልከውልህ ከሆነ እንደዚህ የምትለው እኛንም ሁለተኛ አስመርምሩ ማለት አይጠበቅብህም። አይ አላኩልኝም ዝም ብዬ ነው እንዲህ በደፈናው የምተማመንባቸው ካልክ ደግሞ እነዚህ ሰዎች በቪዲዮ ይውጡልንና እኛንን የቀበርናት ይበሉ ነው። ኃላፊነት ወስዳለሁ ስለ ኃላፊነት ደግሞ እዚህ ጋር ተክላይ ከመይ ጌርካ 100% ከምዝ ሞተት ጌርካ ተዓርባ ዘለካ ጠቅላ እርግፀኛ 100% ሞይታ እንዳበልካ ኳ ዘለካ